ፍቅፋቂ የወጎችና ልቦለዶች ድብልቅ በህይወት ምሻው። ርዕሱ የቤተሰባችን ፎቶ። አቤት የቤተሰብ ፎቶአችን ማማሩ፣ የጥርሳችን ንጣቱ፣ የሳቃችን ድምቀቱ። አባዬ በበረበት ይመስል እኔን ጥብቅ አድርጎ አቅፏል። እማዬ ይበርባት ይመስል ናሆምን ጥብቅ አድርጋ አቅፋለች። እኔና ናሆም ያለን ጥርስ ሁሉ እስኪታይ ስቀን ከእናትና ከአባታችን ስር እንደ ጉልቻ ቁጭ ብለናል። የሚያስቀና 4 ጉልቻ። እዩት የማየን ሳቅ። አባዬ ሚስቱን ከመደብደብ ቀናት በአንዱ በቦክስ ሲነርታት ያወለቀው ጥርሷ የት እንደገባ እንጃ። የሚታየው እህል ነክተው የማያውቁ የሚመስሉ ነጫጭ ጥርሶቿ ብቻ ነው። ለወትሮ አይኖቿን እንደ አጥር የሚከበው ደማቅ ጥቁር ብልስ ፎቶ ላይ የለም። አባዬ ደግሞ ምን ለመሆን ነው ልጅ ከወለዱ እንዲህ አይነት ልብስ መልበሱ እያለ ስለሚቆጣት ብዙ ጊዜ የማትለብሰውን እጅጌው ጥሩምባ አበባ የሚመስል መዓት አበቦች የፈሰሱበትን ቀሚስ ለብሳለች። ቀለሙ አይን የሚያደነቁር ቀይ ነው። ከእድሜዋ ፈጥኖ ለእርጅና ማዲያት እጅ የሰጠው ፊቷ በእጅ ስራ ቆንጅቷል። እማ ፍክት ብላለች። እማ አበባ ነገር ሆናለች። አባዬን ይዩትማ። ከማዬ ጥርስ ድምቀት ጋር የሚፎካከረው የወርቅ ቀለበት ብልጭታ እጁ ላይ ትንሽ ፀሐይ ያለ አስመስሎታል። ይሄ አብረቅራቂ የጋብቻ ቀለበቱ ከማያልቀው ጭቅጭቃቸው በአንዱ ቀን እንዲያውም ያውልሽ ከአንቺ ጋር ያለኝ ትዳር በዚህ አብቅቷል ብሎ የሽንት ቤት ጉድጓድ የወረወረው ነው። እማዬ በምልጃና በልመና ጎትታ ወጣችው እንጂ። የለበሰው ደማቅ ሮዝ ሸሚዝ ከጥቁር በሮዝ መስመር ከረባቱ ጋር ፍጹም ተቀናሽቷል። ይሄን ከረባት ከአንቺ የማያልቅ ጭቅጭቅ ለመገላገል በዚህ ተንጠልጥዬ በሞትኩ እያለ እማዬን የሚያስፈራራበትና አብዝቶ የሚለብሰው ነው። ከቅርብ ጊዜ ወዲህ ማታ ያውም በተመሳሳይ ሰዓት ትልቅ ስልኩን ይዞ እየተንሾካሾከ ወደ ሽንት ቤት ሲሮጥ ብቻ የማውቀው ሳቁ ያምራል። ናሆምዬ ቀኝ እጁ ፎቶ ከመነሳቱ ከሰከንዶች በፊት የተቀማው ሎሊፖፕ ለመያዝ እንደተስተካከለ ተንከርፍፎ ቀርቷል። የአባዬ ስልክ ነካክቶ እየከፈተ ለማዬ መስጠት ከጀመረ ወዲህ አባዬ ሊደልለው በየቀኑ የሚገዛለት ሎሊፖፕ ነበር የያዘው። እማዬ ፎቶ ውስጥ አይገባም ብላ እስክትነጥቀው ድረስ። ክንፍ እስከሚያካክሉ ትልልቅ ጆሮዎቹ በተዘረጋው ሰፊ ፈገግታው መሃል በቅርብ የወለቀው ጥርሱን ትቶ የሄደው ክፍተት ይታየኛል። የማየን ወላቃ ጥርስ በጥበቡ የደፈነው ፎቶ አንሻችን የናሆምን መርጦ መተው ገረመኝ። ይህን ሳተላይት ጆሮ የወረስከው ከአባትህ ነው፣ እሱን ጠይቀው ትለዋለች እማዬ ትምህርት ቤት በጆሮ የትልቅነት ሳቁብኝ ብሎ እያለቀሰ ሲነግራት። ያለችውን አምኖ አባዬን ሲጠይቅ የናሆም ጆሮ የዘር ግንድ አዲስ የጭቅጭቅ ማገዶ ይሆናል። እነሱ በጩኸት ሲጨቃጨቁ የሳሎኑን ጥግ ይዞ ሲያለቅስ የማየው ልብ ሰባሪ ፊቱ እዚህ የለም። እኔ አርቲፊሻል ፈገግታዬ ለፊቴ እንግዳ የሆነበት አይመስልም። ጥርሴ እንኳን ከአመት ጀምሮ ከትምህርት ቤታችን 3 አጥር ዘሎ ካለው መርኬ ጫት ቤት እየሄድኩ ከብዙ ጎረምሶች ጋር ታጅዬ ጫት ሳሻምድና ሺሻ ሳጨስ እንደምውል አያሳብቅም። አገጬን ሊነካ ምንም ያልቀረው ቢትል ሹራብ ትናንት መርኬ ጓዳ ጥግ ካለው ፍራሽ ላይ የሰሞኑን ጓደኛዬ መሳይ በአንገቴ ላይ የሰራውን የገድል ማስታወሻ ሸፍኖታል። አቀማመጤ እንደ ጨዋ ልጃገረድ ሰብሰብ ቆጠብ ያለና ከረጅም ቀሚሴ ጋር የሚሄድ ነው። አባዬ ድሮ ሁሉ ነገር እነግረው በነበረ ጊዜ ያቅፈኝ እንደነበረው ስላቀፈኝ ከአስተቃቀፉ ጋር የድሮ ንጽህናዬን ለማምጣት ባደረኩት ከፍተኛ ጥረት ያመጣሁት አቀማመጥ አይመስልም። ያቀፈኝ እጁን አያያዜን ጥብቅ ያለና አትልቀቀኝ የሚል ይመስላል። አባዬ መልሰኝ፣ አባዬ ልጠፋ ነው መልሰኝ የሚል። ከቤታችን ሰላም ጋር አብሮ የጠፋው ጨዋነቴን በአባቴ እቅፍ ውስጥ ፈልግ ይመስል የምለምነው ይመስላል። አቤት የቤተሰብ ፎቶአችን ማማሩ፣ የጥርሳችን ንጣቱ፣ የሳቃችን ድምቀቱ። የምፈልገው ቤተሰብ ፎቶአችን ላይ ያለውን ነው። የምመኘው ቤተሰብ ፎቶአችን ላይ ያለውን ነው። አሁን የምጸልየው ፎቶ ላይ እንዳለው ያለ ቤተሰብ እንዲሰጠኝ ብቻ ነው።